በፒኩሩና ኩሊስ ኢንተርቴይንመንት የተዘጋጁ ያልታተሙና በሌሎች ለህትመት የበቁ የስነ ጽሑፍ ስራዎች፣ ልብ ወለድ፣ ግጥም፣ መጣጥፍ፣ ወግና እውነተኛ ታሪኮች በአዲስ ዓለም ዩቲዩብ ትረካ በድምጽ ይቀርባሉ። አሁን ያልታተመ አጭር ልብ ወለድ ይቀርባል። ርዕስ በድጋሚ ሌላ አዲስ ቀለም የተቀባው የእህቴ መደብር ክፍል 3። ጸሐፊና አቅራቢ ምስራቅ በቀለ። የጻፈበት ቀን ህዳር 1 2018። ሐረር። ከወደዳችሁት ላይክ፣ ሼር፣ ኮሜንትና ሰብስክራይብ አድርጉበት። በድጋሚ ሌላ ቀለም የተቀባው የእህቴ መደብር ክፍል 3። ባለመደብሯ ትንሿ እህታችንና አያቴ። አዲስ ቀለም የተቀባው አዲሱ መደብር በሚባለው ላይ ወንድሜ ለ2 ዓመት ከምናምን ገደማ ለሚሆን ጊዜ ደህና አድርጎ ከሰራበት በኋላ በቅርቡ በሀብቱ የገነነው የሰፈራችን ሰው ባስገነባው ባለ 4 ወለል ወይም ፎቅ ምድር ላይ ያለን አንድ ሰፋ ያለ ክፍል ተከራይቶና በሌላ ስራ በመምጣት ምክንያት አዲስ ቀለም የተቀባው መደብርን ወንድሜ ሲሰራበት የነበረውን እጮኛ አለኝ ማለት ለጀመረችው ታናሽ እህታችን እንዲሰጣትና እንድትሰራበት አያቴ ወሰነችና በድጋሚ ሌላ ቀለም ተቀብቶ ትንሿ እህታችን ሞቅ አድርጋ ዛሬ ስራዋን ልትጀምር ተነሳች። ወንድሜ በተከራየው ህንፃ ላይ ከበፊቱ የተለየ አይነት ስራ ስለሆነ የጀመረው ሌላ አዲስ ቀለም ከተቀባው መደብር የነካው አንድም ነገር አልነበረም። ሁሉንም ለትንሿ እህታችን ትቶላታል። እነዛ ማስታወቂያዎቹን እንኳን እንዳሉ ናቸው። አያቴ በድጋሚ ሌላ ቀለም የተቀባውን የትንሿን እህታችን መደብር በድጋሚ ሌላ ቀለም የተቀባው መደብር ተብሎ በትንሹ ለውጥ እንዲደረግበት ከማድረጓ በተጨማሪ አንዳንድ በመደብሩ ውስጥ እንዳይሸጡ ያገደቻቸውን ዕቃዎች በጽሑፍ በመዘርዘር ለእህቴ እንዲደርሳት አድርጋለች። እኔም በተመለከተ አዲስ ቀለም የተቀባው ተብሎ ይጠራና ይታወቅ በነበረው የወንድሜ መደብር ላይ ትልቅ ሚና ነበረው በሚል አያቴ የትንሿ እህቴ እጮኛ ተብዬ እስኪመጣ ድረስ ማገዝ እንዳለብኝ በጥብቅ አሳስባኝ ስለነበር ከዚህ አካባቢ አልታጣም። መደብሩ ስራ የጀመረበትና የተመረቀበት ቀን አንድ ነው። በዚያን ቀን አያቴም ተገኝታ ነበር። የጎረቤት ሰዎችና መጠነኛ የሆኑ ደንበኞቻችንም ነበሩ። በሆነ ሰዓት ላይ በመደብሩ ውስጥ ባለች አነስተኛ ማረፊያ ክፍል ውስጥ ባለመደብሯ እህቴና እንደ ነብይት የሚያደርጋት ትንሿ እህቴ የእጮኛዬ እህት የምትላት ጓደኛዋ ቡና እያፈሉ ፈንዲሻም እያፈኩና እየተንሸኳሸኩም ነበር። አያቴና እኔ መደብሩ ይጎድለዋል ያልነውን ነገር እያየን ከቆየን በኋላ ወደ ደንበኞቻችን ተመልሰን ደግሞ አስተያየት እንዲሰጡን እያደረግን ነበር። በዚህ መሃል አንድ ከዚህ በፊት ደንበኛችን የነበረ ሰው ወደ መደብሩ ጎራ ብሎ ዞር ካለ በኋላ ይህ መደብር በድጋሚ ሌላ ቀለም ተቀባ ማለት ነው ብሎ ጮክ አድርጎ ከመጠየቁ አያቴ ድምፁ የመጣበትን አቅጣጫ ዞር ብላ እየፈለገች አዲስ ቀለም የተቀባ እንደሆነስ ችግር አለው? ጥያቄውን በጥያቄ ከግልምጫ ጋር መለሰችለት። ሰውየው ትንሽ እንደማፈር ካደረገው በኋላ
ማለቴ ቀለሙ በደንብ አልደረቀም እንዳትነካኩት ለማለት ነው አልና የመጣለትን ተናገረ እና ዝም አለ። አያቴ ጥሩ ካለች በኋላ ምን የምትገዛው አለ አለችው በረድ አድርጋ። ሰውየው ሀፍረቱ ከላዩ እየሄደለት አዎ ልገዛማ ነው የመጣሁት አለና አቅማምቶ ቤንዚን ፈልጌ ነበር አለ በእጁ የያዘውን አነስተኛ ጀሪካን ከፍ አድርጎ እያሳየ። በዚህ ሰዓት በመደብር ውስጥ ፍጹም ጸጥታ ሰፈነ። አያቴ በስጭት ብላ ምንድነው የምገዛው ነው ያልከው? ይህ መደብር የነዳጅ ማደያ ይመስላል እንዳትለኝ ብቻ አለችው ቀስ እያለች ወደ ሰውየው እየተራመደች። ሰውየው 2 እርምጃዎችን ወደ ኋላው አፈገፈገ። ከውስጠኛው ክፍል ባለ መደብር አያቴ በጥሩ ሁኔታ ያፈካችውን ፈንዲሻ በዝርግ ሳህን አድርጋ ይዛ እየወጣች ወንድም ቤንዚን ይኖራል ስንት ሊትር ፈልግ አለች። ወደ ደንበኛዋ ፈገግ ብላ እየተመለከተች ባለ መደብሯ ትንሿ አያቴ ሙኛ ትመስለኛለች። አውቀው ደግሞ የግሏ ነው። አሁን ፎቅ ላይ ተከራይቶ ከሚሰራው ከባለ መደብሩ ወንድሜ ጋር በተወሰነ መልኩ የሚመሳሰሉበት ነገር አላቸው። አንድ ጥቁር ማርከር ከኪሷ አወጣችና ወደ ማስታወቂያው ሰሌዳ በመሄድ የራሷንና የመጀመሪያ የሆነው ማስታወቂያዋን አሰፈረች። በኩራትም ተመለከተችን። ታዲያ ሁላችንም አዲስ የገባው ማስታወቂያ ለማየት ወደ ቦርዱ ቀረብን። በድጋሚ ሌላ ቀለም የተቀባው መደብር ውስጥ የለም የሚባል ነገር የለም ይላል 4 ነጥብ። አዲሱ ማስታወቂያ ይህን ይመስላል። አያቴ የመደብሩ ሕግ ከምትለው ጋር ፍጹም የተቃረነ ነበር። ያለ መጠራጠር አያቴ በዚህ ምክንያት በእኔና በእህቴ ላይ ጥቁር ነጥብ የሚመስል ነገር ያስቀመጠች ይመስለኛል። ስራችሁን ጨርሳችሁ ወደ ቤት ስትመጡ የምናወራው ይኖረናል እያለች መደብሩን ለቃ ፈጠን ብላ ወጣችና በሩ ላይ አቁመው ወደ ነበረው መኪናዋ ገብታ ሄደች። ይዛቸው የመጣቻቸውን መምህሩ እያለች የምትጠራቸውን የቤተሰባችን የነፍስ አባት የሆኑትን ቄስ እንኳን ረስታቸዋለች። አመሻሹ ላይ መደብሩን ዘጋግተን ወደ ቤታችን በመመለስ ላይ ያለን ከትንሿ እህቴ ጋር ያወራነው ብዙም አይደለም። ማንኛውም ተቀጣጣይ ነገር መደብሩ ውስጥ ማስገባት አደጋ ይኖረዋል በሚለው ጉዳይ ላይ ተማመን አያቴ በመደብሩ እንዳይሸጥ ካገደቻቸው ነገሮች ዝርዝር 10ኛ ላይ ቀለም ጫማ ከሚለው ቀጥሎ አስገባ ነው። ምናልባት አያታችንን ቁጣ ሊቀንስልን ይችል ይሆናል። ወደ ቤት ከገባን በኋላ ግን እንደፈራ ነው አልነበረም። ሌላ አጀንዳ ላይ ነበረች አያቴ። ድምጿን ከፍ አድርጋ እጮኛዬ ብላ የምታመጣው ሰው ሀገር ቤት ያለችው ታናሽ እህቴ እንዳገባችው አጭርና ቀጫጫ እንዳይሆን ብቻ ሌላ ችግር ውስጥ ነው የምንገባው እያለች ነበር የደረስነው። ትንሿ እህቴን የሚመለከት ጉዳይ ነበር። እረ አያቴ እጮኛዬ እኮ ቀጫጫ አይደለም ዱባ ነው፣ በዚያ አታስቢ አለቻትና እየተኮራራች በመቀጠል ቁመቱን ቢሆን 6.66 ሜትር ይሆናል ብላ ጨመረችበት። ከአያቴ ጋር ሆና ቤት ውስጥ የቆየችን ፕሮፌሰሯ ትልቋ እህታችን የሰፈራችን ሰዎች የተከበረች ብለው የሚጠሯት ታናሽ እህታችንን በአግድሞሽ እያየቻት ኒፍሌም ነው በእኛ አለቻት። ወደ አያቴ ተጠግታ እየተቀመጠች አያቴ ዱባ ማለት ደግሞ ምን ማለት ነው? ከበነገር ነው እያልሽ ነው እንዴ ካለች በኋላ ወደ ተከበረችው ዞር ብላ ደግሞ ኒፍሌም ደግሞስ ምንድን ነው አያይዛ ጠየቀች። በዚህ ጊዜ በነገሩ መሃል ዘው ብላ የገባችው እንደ ነብይት የሚያደርጋት የትንሿ እህቴ
እጮኛ እህትና ጓደኛዋ አያቴ ዱባ ማለቷ ወፍራም መሆኑን ለመግለጽ ያክል ነው። ኒፍሌም ማለት ደግሞ ረጃጅም ሰዎች ማለት ሲሆን የመጽሐፍ ቅዱስ ታሪክ ነው እያለችና እያወራች ወደ ትንሿ እህቴ ተጠግታ ቆመች። በዚህ ሰዓት እኔም ዝምታዬን ሰበርኩ። 666 ያልገባውኛ ቤት ብቻ ነበር አሁን ገባ ማለት ነው አልኩና እያጉረመረምኩ ወደ ትልቋ እህታችን ተጠግቼ ተቀመጥኩ። እስካሁን በዝምታ የቆዩት የነፍስ አባታችንም በተራቸው ዝምታቸውን ሰበሩ። መስቀል ሰርተው አማተቡና ትንሿ 6.66 ሜትር ነው እጮኛዬ ቁመቱ ማለቷ ብታካብደውም ረሰም ያለ ቁመና አለው ለማለት ይመስለኛል። ኒፍሌም የተባለውም በጥንት ዘመን የነበሩ ግዙፍ ፍጥረታት ናቸው። አንዳንዶች እንደውም አሁንም ዘራቸው አለ ብለው ይናገራሉ። ሆኖም በአይን በብረቱ እዚህ ቦታ ይዋቸው የሚል ሰው ግን አጋጥሞ አያውቅም አሉና ከአያቴ ጎን ባለው የዘወትር ቦታቸው ላይ ሄደው አረፍ አሉ። አያቴ ይህ እጮኛ ተብዬው ኒፍሌም አሁን መምሩ ካሏቸው ፍጥረታት ጋር ዘር ወይም ዝምድና ሳይኖረው አይቀርም እያሉኝ ነው አባታችን ብላ ጠየቀቻቸው፣ አጥብቃ እየተመለከተቻቸው። መምህሩ ይህን እንደሰሙ ከቅምታቸው ተስፈንጥረው ከተነሱ በኋላ በጭራሽ እንደሱ ማለት አይደለም እያሉ አያቴን በአግራሞት ቁልቁል ሲመለከቱ ቆይተው በተለየ ሁኔታ ቀስ ብለው ተመልሰው ተቀመጡና ዝም ብለው ቀሩ። አያቴ ዝም ብለው በቁዘማ የመምህሩ መቀመጥ አልሆነላትም። ይህ ቤት በሮ ሲሰራ ቆሜ ያሰራሁት እኔው ራሴ ነኝ። መምህሩም ቢሆኑ በወቅቱ የነበሩ ይመስለኛል። ውለታቸውን አልረሳውም። በደንብ አስመትረን ያሰራ ነው። 6 አይደለም 4 ሜትርም የሚደርስ አይመስለኝም ካለች በኋላ እንዴት ብላ ይሆን ይህንን ፌክ ኒፍሌም በዚህ በር አሳልፋ እንደምታስገባው ለማየት እኔ በበኩሌ በጣም ጓጉቻለሁ። እናንተስ አለችና ሁላችንንም ገርመም አድርጋ ተመለከተችን። ይህንን ርዕሰ ጉዳይ ለማስቀየር ሳስብ ቆየውና በድጋሚ ሌላ ቀለም የተቀባው መደብር ውስጥ የማይሸጡ ዕቃዎች ስም ዝርዝር ውስጥ የተጨመረውን እንድታየው ብዬ ወረቀቱን አውጥቼ ለአያቴ ያቀበልኳት። ጎላ ተደርጎ በቀይ ማርከር የጻፍነው ቤንዚል ተብሎ ይታያል። በዛኛው በኩል ደግሞ ባለመደብሯ ትንሿ እህታችን ፊቷን ስትጥል አየኋት። ምክንያቱ ግልጽ አልሆነልኝም። ያም ሆነ ይህ ታዲያ ምን አማራጭ ይኖራል ብላችሁ ነው? እንጃ ብቻ የተዳፈነውን ፍም መቆስቆስ ይሆን እንዴ? በድጋሚ ሌላ ቀለም የተቀባው መደብር በዚህ ተጠናቋል። በቀጣዩ እስከምንገናኝ ሰላም ሁኑ።